ኦኬ ዱባይ ሙቀቱ መነጽራችሁ እንደዚህ ነው የሚያደርገው። ጤና ይስጥልን፣ እንዴት ናችሁልን? ሰላም ናችሁ ወይ? በያላችሁበት ዛሬ በአዲስ ቪዲዮ ተመልሰን መጥተናል። ይኸውላችሁ እንደምታዩት አሁን እንግዲህ ዱባይ ለማረፍ እያኮበኮብን ነው። እንግዲህ ዱባይ በጣም ትልቅ ከተማ፣ በጣም ውብ ቆንጆ ወጣት ከተማ ነች። ግን እዚህ ጋር ደግሞ የምታዩት ወደ ኤርፖርቱ አካባቢ ያለውን የዱባይን የከተማ ክፍል ነው እና ዋናውን ከተማ አያሳይም። ግን ያው እንግዲህ ከላይ ስናንዣብብባት መጀመሪያ አይናችን የተቀበለውን እይታ እንድታዩ ብለን ነው የሄድንበትን፣ ያየነውን፣ ደስ ያለንን፣ የወደድነውን ልናሳያችሁ ወደናል ና አብራችሁን እስከ ቪዲዮ መጨረሻ ድረስ እንድትቆዩ በትህትና እንጠይቃለን። ዱባይ ሙቀቱ መነጽራችሁ እንደዚህ ነው የሚያደርገው። ሂዩሚዲቲ You can't see. I cannot see. አሁን እንደዚህ ሰማይ ጠቀስ ህንጻዎች የተንጣለሉባት ዱባይ በሚገርም ሁኔታ በ18ኛው ክፍለ ዘመን ትንሽዬ የሆነች የአሳ ማጥመጃ መንደር ነበረች። የዱባይን ታሪክ የቀየረው በ1966 ዓመተ ምህረት የተገኘ ከፍተኛ ክምችት ያለው የነዳጅ ሀብት ሲሆን ይሄ ሀብት እንግዲህ አሁን በተለያየ ሁኔታ ላይ ውሎ ዱባይ ዓለም ላይ አሉ ከሚባሉ ትልልቅ የንግድ ማዕከሎች ውስጥ አንዷ እንድትሆን አድርጓታል። እንዲሁም ደግሞ በ1971 ዓመተ ምህረት ነው ዱባይ የተባበሩት የአረብ ኤሚሬቶችን የተቀላቀለችው። እንግዲህ ይሄ ቪዲዮ ሲቀረጽ 2024 ዓመተ ምህረት ነሐሴ ላይ ነው። የተመዘገበው የዱባይ የህዝብ መጠን 3.7 ሚሊዮን ነው። ከአዲስ አበባ ህዝብ ቁጥር ጋር ሲተያይ አዲስ አበባ ህዝብ ቁጥሯ በአሁኑ ሰዓት ወደ 5.7 ሚሊዮን ነው። እንግዲህ ጉግል እንደሚነግረኝ እና ሁለቱን ከተማዎች ስናወዳድር ዱባይ በግማሽ ያህል ያንሳል የህዝብ ቁጥሯ። ግን ስለ ዱባይ የህዝብ ቁጥር ስናነሳ የሚገርመው እውነት ምንድን ነው? ወደ 88% የሚበልጠው የዱባይ ነዋሪ ከተለያየ ሀገር የተውጣጣ ነው። ተወላጅ የምንለው የዱባይ ዜጋ እንግዲህ ወደ 10% ነው ማለት ነው። ስለዚህ ዱባይ በጣም በቃ ዓለም ላይ አሉ ከሚባሉ ኢንተርናሽናል የሚባሉ ከተማዎች አንዷ ነች። ከየትም ሀገር የመጣ ዜጋ እንግዲህ ባይተዋርነት የማይሰማው ሁሉም ተቻችሎ በሰላም የሚኖርባት፣ ብዙ ሰዎችንም ስጠይቅ በጣም ሰላማዊ የሆነች ሰው በማታም በቀንም በነጻነት የሚንቀሳቀስባት ሰላማዊ ከተማ ነች። ይሄ እንዳለ ቢቹ ነው። ይህን ይመስላል ሰፈራችን። የቀለጠው መንደር ነው። ሙዚቃ ምናምን ይሰማል። የናደ
ጫማ ካላወለቀን አሁን wait I don't have to walk on this አረ መቃጠል እኛ ወደ ዱባይ በሄድንበት ሰዓት ነሐሴ ነበርና ወሩ በጣም ሞቃት የሚባለው የአመቱ ጊዜ ስለነበረ እጅግ በጣም ነበር የሚሞቀው። አንዳንድ ቀን ቴምፕሬቸር እስከ 41 ራሱ ይደርስ ነበርና እዚህ አሸዋ ላይ መራመድ ራሱ በጣም ነበር የሚከብደው። ስለዚህ ውሃ ውስጥ መግባት ያው ደስ የሚል የሚያቀዘቅዝ ስሜት አለው፣ ግን ውሃው ራሱ በጣም ሞቅ ነው በሚገርም ሁኔታ። Okay, where the Burj Khalifa እየሄድን ነው. Yes, let's go. And each glass panel weighs around 362 kilograms. To clean up these glass panels, we have a special team of 40 people. And when they start from the top to the bottom, in 3 months they clean up all. Wow! 太长，好慢，好慢啊，为什么这么慢？为什么这么慢？ 7、8、9、10、11、12、13、14、15、16、17、18、19、20、21、22、23、24、25、26、27、28、29、30、31、32。没这么快。我咽口水，咽口水，咽口水。哦。太快， 17、18、19、15、15、52、53、54、55、56、57、58、59、60、61、62、63、64、65、66、67、68、69、70、71、72、73、74、75、76、77、78。አንድ ደቂቃ ነው ይፈጃል የተባለው። 100, 1, 2, 3, 4, 5, 6, 7, 8, 9, 10, 11, 12, 15, 16, 17, 18, አዎ ጆሮአችን 124ኛ 哦，就那1分钟啊！ ቡርጅ ካሊፋ ህንፃ ላይ መተናል። 124ኛ ፎቅ ላይ ደርሰናል። ቡርጅ ካሊፋ ማለት በ2010 የተሰራ በአለም ላይ ትልቁ ግዙፉ ረጅሙ ህንፃ ነው። እንግዲህ ወደ 828 ሜትር ርዝመት ያለው በአጠቃላይ 163 ፎቆች ያሉት እጅግ ውብ አስደናቂ ቅንጡ ህንፃ ነው እና ዱባይን እንደዚህ ወደ ታች 360 ዲግሪ የሆነ እይታ እንዲኖረን አድርጎናል ማለት ነው። እኛ አሁን የቆምንበት 124ኛ ፎቅ ላይ ሲሆን እንግዲህ ከመሬት 555 ሜትር ርቀን ያለ ነው ማለት ነው። ለዚህ ነው እነዚህ ራሱ ወደ ታች የምናያቸው ትልልቅ ህንጻዎች ሚጢጢ ትንንሽ መስለው የሚታዩት ማለት ነው። እንግዲህ የመጣንበት አሳንሶር በሰከንድ ወደ 10 ሜትር የሚሄድ ነው። 124ኛ ወለል ላይ ለመድረስ ያለምንም ማዛነፍ 1 ደቂቃ ነው የፈጀብን እና በፍጥነቱ በአለም ላይ አሉ ከሚባሉ ፈጣን አሳንሶሮች ኤሌቬተሮች ውስጥ አንዱ እዚህ በርጅ ካሊፋ ላይ የሚገኘው አሳንሶር ነው ማለት ነው።
ቡርጅ ከሊፋ የነበረንን በጣም ደስ የሚል ቆይታ ጨረስንና አሁን ደግሞ ምግብ ለመብላት ወደ አልሀበሻ የኢትዮጵያ ሬስቶራንት ጉዞ እያደረግን ነው። Nice. I didn't try it. Mommy, let's just After we take nap, right? Somun meyvesi gibi somun meyvesi gibi maydanozlar. ይሄ ማለት ምስር ነው። አሜን እዚህ ጋር ደግሞ ምን አለ? አልጫለን ላላይ ጆይ እንግዲህ በአልሀበሻ በጣም የሚጣፍጥ ምግብ በልተን ወደ ሆቴላችን እየተመለስን ነው። በዱባይ የነበረን ቆይታ እንግዲህ በዚያ አያልቅም። የተለያዩ ቦታዎች ሄደን ያየናቸው በጣም የተደሰትንባቸውን ቆይታዎች እናሳያችኋለን በሚቀጥሉት ቪዲዮቻችን። እንግዲህ ቪዲዮ እንደወደዳችሁ ተስፋ እናደርጋለን። ይሄን ቪዲዮ ከወደዳችሁ መውደዳችሁን ግለጹልን ላይክ በማድረግ እንዲሁም ደግሞ ለጓደኞቻችሁ ለምታውቋቸው ሰዎች አካፍሉልን። ሰብስክራይብ ካላረጋችሁ ደግሞ ሰብስክራይብ በማድረግ ትቀላቀሉን ዘንድ በትህትና እንጠይቃለን። በሚቀጥለው ቪዲዮአችን በዱባይ በረሃ ያሳለፍነውን ውብ ቀን እናካፍላችኋለን። መልካም ጊዜ። ቻው።